ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። ከረችው ብርቱካን ተመስገን ብረቱላ በማህፀኗ አይከቱባት እኮ ነበር። ታዲያ ይሄንን ይዞ ጌታቸው አሰፋ በወቅቱ እውነት ኮድ አይደለም በርሚል አንጠልጥሎበት ቢሆን ትክክል ነው እንጂ ስህተት ነው እንል ነበር። ስንት ነውረኛና ስንት ባለጌ። እዚህም ተጨማሪ 14 የምርመራ ቀናት እንዲፈቀድለት ጠይቋል። የተከሳሽ ጠበቃ በበኩላቸው ፖሊስ የጠየቀው ተጨማሪ የምርመራ ጊዜ መፈቀድ እንደሌለበት በመጥቀስ ተከራክረዋል። ስሜ ታደሰ ረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁድ ዕለት ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ያየነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላቅም፣ ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዴ አይነት ተማሪ ከናንተ እንደነበረች እንዲህ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆኖ ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ ታዋቂው ድምፃዊ አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ዛሬ ረቡዕ መጋቢት 17 ቀን 2017 ዓመተ ምህረት በድጋሚ ፍርድ ቤት ቀርቧል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛው አንዱዓለም ጋር በሚኖሩበት ለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉን ምርመራውን እያጣራ የሚገኘው አዲስ አበባ ፖሊስ ኮሚሽን ገልጾ ነበር። ፖሊስ ሟች ቀነኒ በወቅቱ ህይወቷ ሲያልፍ በቤት ውስጥ የነበረውን አንዱዓለምን በቁጥጥር ስር በመዋል ምርመራ እያደረገ ይገኛል። ድምፃዊው መጋቢት 3 ቀን በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 1ኛ ጊዜ ቀጠሮ ችሎት ቀርቦ የነበረ ሲሆን ፖሊስ ለተጨማሪ ምርመራ 14 የምርመራ ቀናት ይሰጠኝ ሲል ጥያቄ አቅርቦ ነበር። የአርቲስቱ ጠበቃ በበኩላቸው ደንበኛቸው ቋሚ አድራሻ ስላለው በዋስ ወጥቶ ሐዘኑን እንዲጨርስና ፖሊስ በፈለገው ጊዜ መቅረብ እንደሚችል በመግለጽ የዋስትና መብቱ እንዲከበር ጠይቀዋል። ፍርድ ቤቱ ግን የዋስትና ጥያቄውን ባለመቀበል ለፖሊስ 14 የምርመራ ቀናትን ፈቅዷል። በዚህ ቀጠሮ መሰረት አንዱዓለም ዛሬ መጋቢት 17 ቀን ችሎት ቀርቧል። ፍርድ ቤቱ በዛሬው ውሎውም ፖሊስ በተሰጠው የምርመራ ጊዜያት ውስጥ ምን እንዳከናወነ እንዲያብራራ የጠየቀ ሲሆን መርማሪ ፖሊስም በተሰጠው ጊዜ የአስክሬን ምርመራ ውጤት መቀበሉን፣ የወንጀል ስፍራ በመሄድ መረጃ ማሰባሰብ ስራ መስራቱን፣ የ13 ሰዎች ቃል መቀበሉን፣ የሟች የቀደመ የሕክምና ታሪክ የሚገልጽ ማስረጃ ማምጣቱን እንዲሁም ሟች ወድቃ ህይወቷ ባለፈበት ስፍራ የተገኘ ረከቦት ምንጣፍ ለፌደራል ፖሊስ ፎረንሲክ ምርመራ ቢሮ መላኩን ገልጿል። ፖሊስ አያይዞም በቀጣይ ሌሎች ወሳኝ የሚባሉ የምርመራ ስራዎች እንደሚቀሩ ጠቅሶ ለዚህም ተጨማሪ 14 የምርመራ ቀናት እንዲፈቀድለት ጠይቋል። የተከሳሽ ጠበቃ በበኩላቸው ፖሊስ የጠየቀው ተጨማሪ የምርመራ ጊዜ መፈቀድ እንደሌለበት በመጥቀስ ተከራክረዋል።
የአንዱዓለም ጠበቃ ደንበኛዬ በሟች ሕይወት ማለፍ ላይ ምንም አይነት ድርሻ የለበትም፣ አብሯት ከመኖር ውጪ በደንበኛዬ ጥፋት መሞቷን የሚያሳይ ነገር የለም። ባለፈው ቀጠሮ የምርመራ ጊዜ የተሰጠው የአስክሬን ምርመራ ውጤት እስኪመጣ በሚል ነበር። ስለዚህ ደንበኛዬ ለእስር የሚያበቃ አንዳችም ተጨማሪ ማስረጃ ስለሌለ በእስር ላይ ሊቆይ አይገባም፣ የዋስ መብቱ ይፈቀድለት ሲሉ ተከራክረዋል። በክርክሩ ሂደትም መርማሪ ፖሊስ ዋስትናውን እንደሚቃወም ገልጾ ተጠርጣሪው ከእስር ቢወጣ የቀሩንን ምስክሮች ሊያባብል ይችላል፣ አቃቢ ሕግ የአስክሬን ምርመራ ውጤቱ ማብራሪያ ይኑረው ብሎን እሱንም እየጠበቅን ስለሆነ የጠየቅነውን የምርመራ ቀን ይፈቀድልን ሲል ምላሽ ሰጥቷል። በመጨረሻም ፍርድ ቤቱ ክርክሩን ካደመጠ በኋላ የአርቲስቱን የዋስትና ጥያቄ ባለመፍቀድ ለፖሊስ 12 የምርመራ ቀናትን ሰጥቶ ለመጋቢት 29 ቀን 2017 ዓመተ ምህረት ችሎት እንዲገኙ አዟል። የብርቱካን ተመስገንን ጉዳይ አሁን በሶሻል ሚዲያው ላይ ሁላችንም እየተዘዋወረ ያየነው ነው አይደል? በዚህ በዶምቢዶሎ ከታገቱ ተማሪዎች አንደኛዋ ያመለጠችው ምን እንደሆነባት፣ ምን እንደተሰራባት፣ ምን እንደተደረገባት በመጀመሪያኛ እንደ ሰው እስቲ እናስብና እንደዚህ አይነት ነገር እንግዲህ ባለፈው ስፔሻሊ አብይ አህመድ ወደ ስልጣን ከመጣ በኋላ በጣም እየተስፋፋ እየታገተ ገንዘብ አምጡ አሁን አዲስ አበባም ተጀምሯል አሉ። አሁን ሰሞኑን ነው ትናንት ነው ከትናንት ወዲያ በተመሳሳይ የታገቱ ሰዎች አሉ። ስለዚህ ኦልሞስት ንግድም ቢዝነስም ሆኗል። ግን ማን ያለበት ላይክ ለማንም የሚሆን የሚበቃ ኃይል አለኝ ብሎ ሁሉ ጊዜ ኢትዮጵያ ውስጥ ያለው ስርዓት ሲፎክር ሲዝት የተለያየ ነገር ሲያሳየን እንሰማለን። የውጭውን ጠላት እንትወውና ውስጥ እዛው መሃል ከተማ ስርዓቱ መንበሩን ባስቀመጠበት ያለ ህዝብ እኮ በሰላም ወጥቶ መግባት አልቻለም። እየታፈኑ 1.5 ሚሊዮን አምጡ፣ ይሄን ያህል አምጡ፣ ይሄን ያህል አምጡ። ይሄ ነገር አልቆመም። ትናንት ከትናንት ወዲያ የተካሄደ ጉዳይ ነው። ከዚህ ሁሉ ግን የሚዘገነነው ለሴት እህቶቻችን ገንዘብ ከመጠየቅ አልፎ እየደፈሩ መድፈራቸው ብቻ ሳያንስ በጣም ለመናገርም ለመስማትም ለማየትም የሚዘገንኑ ነገሮች እየተደረገባቸው እንዳለ በብርቱካን ተመስገን በኢቢኤስ ላይ ቀርባ ያየነውና የሰማነው ምስክርነት በጣም የሚያሳፍር የሚያሳዝን እንደው እንደ ኢትዮጵያዊ ነኝ ብሎ ለማውራት እንኳን በጣም የሚያሸማቅቅ ጊዜ ላይ ደርሰናል። በእርግጥ ይሄ አዲስ አይደለም። ከዚህ በፊት በትግራይ እህቶቻችን ላይ ስለመደፈር ስናወራ አብዛኛው ሰው ፖለቲካ እያደረገ አንዳንዱም በዝምታ አንዳንዱም ኢግኖር እያደረገ አንዳንዱም ውሸት ነው እያለ ሲዘግብ የነበረ ነው። ዛሬ በሶሻል ሚዲያ ላይ ወጣችሁ ይሄ ነገር ልክ ዛሬ እንደመጣ ዛሬ እንደተጀመረ የምታደርጉት በትግራይ ጦርነት ጊዜ የነሱ ሴቶች የተደፈሩት በወንድ ነው፣ የኛ ወታደር የተደፈረው በሳንጃ ነው ብሎ መደፈርን ራሱ እንደ ጀስት ወይንም እንደ ትክክለኝነት በፓርላማ እኮ የነገረን አብይ አህመድ አየር ላይ ያለ ማንኛውም ሰው የሰማው ያየው ሊያየው የሚችለው ጉዳይ አሁን በማፈንም መድፈርም ኖርማል እየተደረገ መንግስት ጭራሽ የዚህ ዋና ተባባሪ መሆኑን የምታውቁት በኢቢኤስ ላይ የተለቀቀው የብርቱካን ተመስገን የዶምቢዶሎ ዩኒቨርሲቲ ተማሪዋ አሁን እንዲወርድ የተደረገው በአዲስ አበባ ባሉ የጸጥታ አካላት ነው። ኢቢኤስ ደውለው አንደኛዋን ጋዜጠኛ እንደምትባረር ሁላ አስፈራርተዋታል። ይሄ ጉዳይ መነገሩ አሳፍሯቸዋል። እነ ብርሃኑ ጁላ ዋሽተዋል። ኦፍ ኮርስ ይሄንን ጉዳይ የኦሮሚያ ክልላዊ መንግስት ሲያስተባብል ሲዋሽ ነበር። አሁን ዶምቢዶሎ ዩኒቨርሲቲ መግለጫ ወጣው። እንደዚህ አይነት ተማሪ አናቅም፣ ከናንተ ምንም አንጠብቅም። እናንተ ላለፉት 6 ዓመታት ከዚህ ስርዓት ጋራ ያልተሰራ ወንጀል በግልጽ ሰው እሳት ውስጥ ሲጠበስ ተዘቅዝቆ ሲሰቀል ሲደፈር በመከላከያው በማህበረ ዴጎ የትግራይ ህፃናት ወጣት ልጆችን ጭንቅላት እየመታ መከላከያው ጉድጓድ ውስጥ ሲጨምር በአይናችን ያየነው የሰማነው። እኔ በጣም የሚያስታውሰኝ ብዙዎቹ እየተከሰሱት ጌታቸው አሰፋ የሚባል በኢህአዴግ ጊዜ የደህንነት ኃላፊ ነበር እና ብዙ ሰው
ስሙን ሲያጠፋው ሰማ ነበር። አንዳንዶች ኮዳች ብልታችን ላይ ኮዳ ያንጠለጥል ነበር ሲሉ ሁላ ሰማ ነበር ጌታቸው አሰፋ በሚባል የደህንነት ኃላፊ ላይ። እኔ ዛሬ ላይ ሳስበው ጌታቸው አሰፋ ልክ ነበር እንዴ። አገራችን ላይ የተሰበሰበው ሴት ልጅ እየደፈረ እየገደለ እያፈነ ገንዘብ የሚጠይቅ ይሄ ሁላ ወሮ በላና ዱርዬ ባለበት እንዴ ጌታቸው አሰፋ ብልት ላይ ኮዳ ያንጠለጥል ነበር? እንዲያውም በርሚል ማንጠልጠል ነበረበት ነው እኔ የምለው። እንደነዚህ አይነት ወንጀለኛ አሳፋሪ ተማሪን ያገተ ደፍሮ ሲያበቃ እንደሰማችኋት በኢቢኤስ ላይ መሰከረችው ብርቱካን ተመስገን ብረቱላ በማህፀኗ አይከቱባት እኮ ነበር። ታዲያ ይሄንን ይዞ ጌታቸው አሰፋ በወቅቱ እውነት ኮዳ አይደለም በርሚል አንጠልጥሎበት ቢሆን ትክክል ነው እንጂ ስህተት ነው እንል ነበር? ስንት ነውረኛና ስንት ባለጌ የተሰበሰበበት የተጠራቀመበት እኮ ሀገር ነው ኢትዮጵያ የሚባለው። ነውረኛ ነውራችን ባለፈው 6 ዓመት ወጣ። ባለፈው 7 ዓመት ሰላምና ጸጥታን የሚያስከብሩ አካላት በተጠናከረ በተቀናጀ መልኩ የሀገሪቷን ደህንነት ስለጠበቋት ነው እንጂ በጣም ብዙ ነውረኛና ባለጌ ሞላባት እንደሆነ በዚህ 6 ዓመት ውስጥ በትክክል ያየ ነው። ስርዓቱ ባለጌ፣ የተጠራቀመው የተሰበሰበው የተደበቀው ስንት ባለጌ ነበር። ስለዚህ እኔ ጌታቸው አሰፋ ባለፈው 27 ዓመት የኢትዮጵያን ሕዝብ ደህንነት በሰላም ወጥቶ እንዲገባ ድንበሩ እንዲከበር ሌሊትም ጧትም ቀንም ማንም ሰው ሳይታፈን ገንዘብ የማይጠየቅበት የሰላም በሰላም ወጥተን የምንገባበትን ስርዓት ለመሰረታችሁ በተሳሳተ መንገድ ስማችሁን ላጠፋናችሁ የጸጥታ አካላት በ27 ዓመቱ የኢህአዴግ ጊዜ አሁን የኢትዮጵያ ሕዝብ ይቅርታ መጠየቅ አለበት። ኢህአዴግን ስሙን በማጥፋት የተባበረ በሙሉ ጋዜጠኛ፣ አክቲቪስት፣ ቅራቅንቦ እዚህ ሶሻል ሚዲያ ላይ ያለ ኢህአዴግን ይቅርታ መጠየቅ አለባችሁ። እኔ በእውነቴን ነው እነጌታቸው አሰፋ መሸለም የሚገባችሁ ናቸው። መሸለም የሚገባችሁ። በዚህ 6 ዓመት ስንት ነውር አየን፣ ስንት ነውር ሰማን። እንደዚህ አይነት ሰዎች በመካከላችን ነበሩ ወይ እስክንል ድረስ እኮ በጣም ያሳፍርና የሚያሳዝን ነው በሴት እህቶቻችን ላይ ይሆን ያለው። ብዙዎቻችን ድምጽ ማሰማት አንፈልግም፣ ጸጥ ዝም አይደል? ምክንያቱም ለምን ተሰደቡ፣ ለምን እንደዚህና እንደዛ ተባሉ? ማንም ምንም ይበል። ኢትዮጵያ ውስጥ ያለ እህቴ አይደለችም ተደፍራ ነውር እየተደረገባት አይደለም። ለምን ኬንያ ውስጥ ለምን ጃፓን ውስጥ አይሆንም? እንደ ሰው ማሰብ ከቻልን ያቺ እህታችን ናት፣ ልጃችን ናት፣ እናታችን ሚስታችን ልትሆን የምትችል ናት። በየትም ቦታ ላይ የምትሆነው እንደዛ ብለህ አስብ። እህቴ ብትሆን፣ ሚስቴ ብትሆን፣ ልጄ ብትሆን፣ እናቴ ብትሆን እያልክ አስብ። ስለዚህ ለብርቱካን ተመስገን ኦፍ ኮርስ ድምጽ እንሆናለን፣ ድምጿን እናስተጋባለን፣ እናሰማለን። ይሄ ስርዓት ደግሞ የህዝባችንን ሰላምና ጸጥታ ለመጠበቅ የሴት እህቶቻችንን በሰላም ወጥተው በሰላም የሚገቡበትን ስርዓትም ስለሌለ እኔ የምጠይቀው የኢትዮጵያ ህዝብ በአንድ ድምጽ ሆኖ አትሊስት ለህልውናችን ሁላችንም በአንድ ላይ ድምጻችንን ማሰማት የምንችልበት ነው። ስጋት ነው። እኔ ሁሉ ጊዜ በተደጋጋሚ እየተናገርኩ ያለሁት የሚቆም ነገር አይደለም። አንደኛ የሰማሁት ነገር እየታፈኑ ገንዘብ የሚጠይቁት አካላቱ ፖሊስ አለበት፣ ፌደራል አለበት፣ ደህንነት አለበት። በዚህ አጋጣሚ አፋኞቹ እንዳይመስላችሁ ያለ ምንም እርዳታ ነው። አፋኞቹ ለምን አያዙ? ደፋሪዎቹ ለምን አያዙ? የፖሊስ እጅ አለበት፣ የፌደራል እጅ አለበት፣ የደህንነት እጅ አለበት። ይሄንን በእርግጠኝነት እነግራችኋለሁ። ገንዘቡም በሚሊዮኖች ሲጠየቅ ከባንክም ሲወጣ ከባንክ ሲተላለፍ ይሄንን መንግስት ምን ትራክ አድርጎ መያዝ አቅቶት ነው? አይደለም፣ እጁ አለበት ነው። ስለዚህ እኛ ዘራፊ፣ ሌባ፣ ደፋሪ፣ አስደፋሪ ስርዓትና መንግስት ስላለ ነው እንጂ ነገሩ ለመያዝ በጣም ከብዶ አይደለም። አሁን ተስፋፍቷል። አሁንማ ጭራሽ ንግድም ቢዝነስም ሆኗል። በቃ ቢዝነስም ሆኗል፣ ንግድም ሆኗል። ግን አሁን እኔ ከስርዓቱ መቼም መፍትሄ ይመጣል ብዬ አልጠብቅም። ምክንያቱም
የነሱ ሴቶች የተደፈሩት በወንድ ነው ብሎ እንደዚህ አይነት ጠቅላይ ሚኒስትር በፓርላማ በሚያወራበት ስርዓት ላይ ስርዓቱ እንደው መፍትሄ ያመጣል፣ እንደው ፍትህ ይሰጣል፣ የህዝባችንን ሰላምና ጸጥታ ይጠብቃል ያስጠብቃል ብሎ የሚያምን አንድ ሞኝ ጅል አይደለም። ዋል አሁን የአብይ ካድሬዎች እየወጡ ብዙ ታሪክ ይነግሩናል። ዋል ይሄ ነገር ዛሬ የተጀመረ አይደለም። ከተጀመረ በጣም የቆየ ጉዳይ ነው። አሁን ጥያቄው ምንድነው? ብርቱካን ተመስገን ሺአ ስላመለጠች ታሪኳ ተሰማ። ያላመለጡትስ የት ነው ያሉት? የት ነው ያሉት? የት ነው የደረሱት? አሁን ይሄን ጥያቄ የሚያነሳ ኢትዮጵያ ውስጥ አንድ ሰው ቢያነሳ ያስሩታል። ምክንያቱም ያፈናሉ። እንደዚህ አይነት ነገር እንዳይወራ ለምን አወረዳችሁት? የብርቱካን ተመስገንን ታሪክ ወዲያው እንዲወርድ ወዲያው እሷን ኢንተርቪው ያደረጉ በሙሉ በስልክ ተደውሎ ማስጠንቀቂያ ሁላ እንደተሰጣቸው ነው የሰማነው። እና እናውራ እኛ በቃ ይሄ ነገር እንዳይወራ ይሄ ነገር እንዳይሰማ የነ ሽመልስ አብዲሳ ጉድ እንዳይወጣ። ይሄ ኮሬ ነገኛ ነው የሚባለው ኦሮሚያ ክልል ያለ እያፈነ እየገደለ እየደፈረ ያለ እንደዚህ አይነት ግሩፕም አለ። እነ ሽመልስ ያቋቋሙት እና አብይ አህመድ ገንዘብ የሚደጉሙት ግሩፕ አለ። አፋኝ ገዳይ አይ ቲንክ በቴ ኡርጌሳ የሚባል አንድ የአብይ አህመድ ተቃዋሚ ፖለቲካ ድርጅት እሱም መቂ ላይ አውጥተው የገደሉት እነሱ ናቸው ነው የሚባለው። ስለዚህ እኔ ምንድነው አይ ቲንክ እንደ ህዝብ ሁሌ ደጋግሜ የምለው ምንድነው እንደ ህዝብ እናስብበት፣ እንደ ህዝብ እንነጋገርበት። አትሊስት ዝም ካልን ከነገሩ ጋራ የተባበርን እንዳሆነ ማወቅ መቻል አለብን። የት ገቡ የተቀሩት ሴቶች? የት ነው ያሉት? በምን አይነት ሁኔታ? ስለዚህ ይሄንን አይ ቲንክ ሁላችንም ለዓለም አቀፉ ማህበረሰብ ለሰብአዊ መብት ኮሚሽን ባንድም ይሁን በሌላ አጋጣሚ ማሳወቅ መቻል አለብን። ምን እናደርግ? ስለ ዜጎቻችን ማን ኃላፊነት ይውሰድ፣ ማን የዜጎቻችንን ደህንነት ይጠብቅ እያለ ሁሉም ሰው በተቻለ መጠን ድምጽ ማስተጋባት ድምጹን ማሰማት አለበት ብዬ ነው ያምናለሁ። ስለዚህ አዝናለሁ ብርቱካን ተመስገን በደረሰብሽና በሆነብሽ ነገር። ምናልባት ሁላችንም እንደ ሰው ከጎንሽ እንዳለን በተቻለ መጠን ደግሞ ረድተናት አግዘናት ብናቋቁማት ጥሩ ነው። የሚረዳት የለም። በዚህ መካከል ልጅ ተወልዷል፣ አርግዛ ልጅ ወልዳለች። ረዳት የላት፣ ቤተሰብ የላትም። ስለዚህ ይሄንን አስተባብራችሁ በተቻለ መጠን አትሊስት ተከራይታ የምትኖርበት የዕለት ጉርሷን የምታገኝበት ልጇን የምታሳድግበት ሁኔታ መፈጠር መቻል አለበት። ከጎኗ ያላችሁ ሰዎች ይሄንን በማስተባበር ይሄንን በማገዝ እኛም ሁላችንም እንድንተባበር ስለ ብርቱካን ተመስገን በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ሁላችንም ዝም አንልም። ስለ ብርቱካን ተመስገን ብቻ ሳይሆን በኢትዮጵያ ውስጥ በተለያየ ክልል ላይ በጦርነትም ይሁን በተለያየ ነገር ሰለባ የሆኑ ያሉ እህቶቻችን፣ እየተደፈሩ ያሉ እህቶቻችን፣ የተለያየ ጉዳት እየደረሰባቸው ላሉ እህቶቻችን ዝም አንልም። ሁሉ ጊዜ ጦርነትም ግጭትም ስርዓት በሌለበት ሁኔታ ላይ የመጀመሪያው ተጠቂ ሴቶችና ህፃናት ናቸው። እየሆነ ያለው በኢትዮጵያ በሀገራችን ላይ እንደዛ ነው። በትግራይ በጦርነቱ ወቅት ከሻቢያም የመጣው ከተለያየ ክልልም የሰፈረው ከመከላከያው ከ60-70 ሺህ በላይ የተደፈሩ ሴቶች አሉ። አንዳንዶች ስቲል ትሪትመንት ያላገኙ ማለት ነው። ብዙዎቻችሁ ያኔ ፖለቲካ መስሏችሁ ነበር። ፖለቲካ አይደለም፣ ሀቅ ነው፣ ሰብአዊነት ነው። ያኔም ድምጻችንን እናሰማለን፣ ዛሬም ድምጻችንን እናሰማለን፣ ነገም እናሰማለን። ምክንያቱም እንደኔ አይነት ሰውን በሰውነት ሰው ሁሉ በእግዚአብሔር መልክና ምሳሌ የተፈጠረ ክቡር ፍጡር ነው። ምንም ነገር ሲደርስበት ሲሆንበት በምንም አይነት ጉዳት ውስጥ ሲያልፍ ዝም አንልም። ይሄ ፖለቲካ አይደለም፣ ይሄ የብሔር ጉዳይ አይደለም፣ ሌላ ነገር አይደለም፣ ሰብአዊነት ነው። ስለዚህ የብርቱካን ተመስገን ጉዳይ ብቻ አይደለም፣ ሌሎች ታፍነው ስታውን ደብዛቸው የጠፋ አለ። ይሄንን የነሱንም ወሬ መስማት እንፈልጋለን። በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ሚዲያዎች እንደነዚህ አይነት ጉዳዮች ብትከታተሉ፣ ወሬያቸውን ወደ አደባባይ ይዛችሁ ብትወጡ፣ ሁላችንም በአንድነት በጋራ ድምጽ ብንሆን በጣም እጅግ የተሻለ ነው ብዬ አምናለሁ። ይሄንን መልእክት የምታዳምጡ ደግሞ ሌሎች እንዲሰሙት በተቻለ መጠን ሼር ብታደርጉት የተሻለ ነው ብዬ አስባለሁ። እና ብርቱካን ተመስገን እንግዲህ ሁላችንም ከጎንሻለን። በሚያስፈልገው ነገር ሁሉ እናግዛት።
እንርዳት ማለት ፈልጋለሁ። ይሄን ካልኩኝ ለጊዜው ቃኝ ሁላችንም ቸርን ሰንብት። አመሰግናለሁ።